የዛሬው ቀን መጻጉዕ ይባላል። የፈውስ ቀን ነው። የምሕረት ቀን ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በምድር ላይ ተገልጦ ሲያስተምር ለፈወሳቸው ምሕረት ለሰጣቸው ድውያን ሁሉ መታሰቢያ ተደርጎ የተሰየመ ዕለተ እሑድ ነው። መጻጉዕ የሚባል ስም ያለው ሰው ኑሮ አይደለም። መጻጉዕ የሚባል አንድ የሰውዬ ስም አይደለም። መጻጉዕ ማለት ድውይ የታመመ ማለት ነው። ድውይ የታመመ ማለት ነው። ስለዚህ መጻጉዕ የተባለ ዕለተ ሰንበቱ የሚጠራበት ቀን ነው። ማን ይባላል? መጻጉዕ። እስኪ በሉ መጻጉዕ ማለት ምን ማለት ነው? ድውይ ማለት ነው። የታመመ በሽተኛ ማለት ነው። መጻጉዕ የሚባል ሰው ነበር አይደል? ውሸት። መጻጉዕ የሚባል የሰው ስም የለም። ድውይ የሚባል ሰው አለን? እንደዚህ ያለ ስም የለም። አሁን አንዳንድ ሰባኪ መጻጉዕ የሚባል አንድ ሰው ነበረ ይላል። ይሄ ኖር ነው። መጻጉዕ የሚባል አንድ ሰው አልነበረም። ይሄ ዕለተ ሰንበቱ በቅዱስ ያሬድ የተሰጠበት ምክንያት እንግዲህ ይሄን ሰው የፈወሰው ዛሬ ነው ማለት አይደለም። በድሜጥሮስ አቆጣጠር ቀኑ ይለያያል። መጻጉዕ ዘንድሮ ለምሳሌ መጋቢት 3 ሆኗል። የዛሬ 7 ዓመት ነበረ መጋቢት 3 ቀን እሑድ ቀን የዋለው መጻጉዕ የሆነ ማለት ነው። ስለዚህ ሌላ ጊዜ ደግሞ የካቲት መጨረሻ ደግሞ ወደዚያ ይሄዳል። ታዲያ እንደዚያ ከሆነ ማለት ወደ መጋቢት መሀል ላይ የሚሄድበት ጊዜ ይመጣል። እንደዚያ ከሆነ መጻጉዕ ዛሬ ነው መጻጉዕ የሚባል ሰው አድኖ ማለት አይደለም። ይሄ ዕለተ ሰንበት አንዱ እሑድ ከዐቢይ ጾም አንዱ እሑድ ጌታችን መድኃኒታችን ኢየሱስ ክርስቶስ በምድር ላይ ለፈወሳቸው ድውያን ሁሉ መታሰቢያ ተደርጎ የተሰጠ ቀን ነው ማለት ነው። በምድር ላይ ላዳናቸው ድውያን ሁሉ ደም ለፈሰሳት ሴትም፣ ዓይኑን ላበራለትም፣ ጎባጣዋን ላቀላላትም፣ ጉህቅት የጴጥሮስ አማት የምትባለውም እንደዚህ ያሉት ሁሉ ለዳኑበት አጠቃላይ ለዳኑት ሰዎች መታሰቢያ የፈውስ ቀን ክርስቶስ የፈወሳቸውን ቀናት በሙሉ አጠቃለን በዚህ ቀን እንድናስበው ቅዱስ ያሬድ ያዘዘበት ቀን። የመጀመሪያውን ቀን ለመውረዱ አስበናል አይደለን? ሁለተኛውን ሰንበት ለሰንበተ ክርስቲያን መታሰቢያና ለቤተ ክርስቲያን ቅድስና፣ ሶስተኛውን ቀን ቤተ መቅደሱን ስለማንጻቱ ስለ ክርስቶስ የቤተ ክርስቲያን አምላክነት፣ አራተኛው ደግሞ ስለ ክርስቶስ መድኃኒትነት፣ ፈዋሽነት፣ አዳኝነት፣ ስለ ፈውስ ስርዓትና ሕግ የምንማርበት ነው። አሁን የዛሬው መጻጉዕ ይባላል። መጻጉዕ የሚባል አንድ ሰው ነበረ አይደል? ምንድነው ታዲያ የነበረው? በቃ ብዙ በሽተኞች ነበሩ። ለእነዚያ በሽተኞች ድውያን መታሰቢያ ተደርጎ የተሰጠ ዕለት ነው ማለት ነው። የዐቢይ ጾም አራተኛው እሑድ መጻጉዕ ይባላል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ውድ ልዑል እግዚአብሔር ልጆች በልዑል እግዚአብሔር ስም እንደምን ዋላችሁ? ቸርነቱ የበዛ መዓቱ ያነሰ ምሕረቱ የፈጠነ ልዑል እግዚአብሔር ስሙ የተመሰገነ ይሁን። የዐቢይ ጾም አራተኛው እሑድ መጻጉዕ ይባላል። መጻጉዕ ማለት እንግዲህ በሽተኛ ማለት ነው። የዮሐንስ ወንጌል ምዕራፍ 5 ከቁጥር 1 ጀምሮ እስከ 25 ድረስ ታሪኩ በስፋት ተቀምጦ እናገኘዋለን ማለት ነው። ይሄ ስያሜ የተሰጠው ጌታችን መድኃኒታችን ኢየሱስ ክርስቶስ ለ38 ዓመት ባልጋ ላይ ወድቆ የነበረውን በሽተኛ የፈወሰበት ቀን ስለሆነ ጌታችን ተአምር ያደረገበት ቀን ስለሆነ በዚች ቀን ተሰይሟል ማለት ነው። እንግዲህ ይህ ሰውዬ ለ38 ዓመት ያህል ተስፋ ሳይቆርጥ እግዚአብሔርን ተስፋ አድርጎ ሩጳጥቄ ወይም ቤተሳይዳ በምትባለው የመጠመቂያ ቦታ
ተኝቷል ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ የሚጠብቁትን ሰዎች የማይረሳ አምላክ፣ የነገሩትን የለመኑትን የማይነሳ ስለሆነ በዛ በመጠበቂያው ቦታ ላይ ይህንን ሰውዬ ሊያገኘው ሄደ ማለት ነው። ልትድን ትወዳለህ አለው። ሊድን እዛ እንደተኛ ያውቅ የለምን ቢሉ ያውቃል፣ አስፈቅዶ ለማዳን ሲል ልትድን ትወዳለህ አለው። ሰውየውም ባህሩ በተናወጠ ጊዜ ወደ ባህሩ የሚያስገባኝ ሰው የለኝም እንጂ አዎ መዳን እፈልጋለሁ አለው። አልጋህን ተሸከምና ወደ ቤትህ ሂድ አለው ይላል። እንግዲህ ጌታችን ኢየሱስ ክርስቶስ ለ38 ዓመት ያህል በአልጋ ላይ የነበረውን ሰው አልጋውን ተሸክሞ እንዲሄድ ያደረገበት ቀን ስለሆነ መጻጉዕ ተብሎ ተሰይሟል ማለት ነው። የልዑል እግዚአብሔር ቸርነት አይለየን፣ ይቆየን። ብዙ ሰው እኮ ኃጢአት የሚሰራ ኃጢአት ስለሚወድ ሳይሆን ተስፋ ስለሌለው ነው፣ ተስፋ ስለሚቆርጥ ነው። ያ መቼም እንግዲህ የሲኦል መዝጊያዋ ነኝ መቼም ብሎ ኃጢአትን ይጨማምራል ማለት ሰው እግሩን እንደ እሳት ቢጀምረው ያን ያራግባል እንጂ እስከ አንገቱ ይገባል እንዴ? ነውር እኮ ነው ቦኖት። ያን የጀመረንን ማራገፍ ነው የሚገባው። ስለዚህ ሁላችንም ሰውነታችን ክብር ነው። ራሳችንን እንውደድ፣ ሰውንም እንውደድ። ስትጾሙ እንደ ግብዞች አትሁኑ። እነሱ ሰው እንደ ጾሙ ያውቅላቸው ዘንድ ፊታቸውን አጠውልገው ይታያሉና፣ እናንተ ግን ስትጾሙ የተሰወረውን የሚያውቅ ከአባታችሁ በቀር ማንም እንዳያውቅባችሁ ራሳችሁን ተቀቡ፣ ፊታችሁን ታጠቡ። እና አብይ ጾም ጉዞ ነው። የ40 ቀን ጉዞ ናት። የት ነው የምንደርሰው? ሄደን 40 ቀን ጾመን ቅድስት ዘወረደ እንደዚህ ያልንና የት ነው የምንደርሰው? አሁን ብዙ ሰው ምን ይላል? እንዲሁ ኦርቶዶክስ መሆን ያደክማል። ምክንያቱም ጾሙ ቀኑ ምንድን ነው? በጣም ብዙ ነው። እና ምንድን ነው ዓመት ሙሉ እንዳንበላ የምታደርገን ይህች ቤተክርስቲያን። ጾም ሰማያዊ መልካችንን መጠበቅ ነው። የጾመኛ ሰው ሰውነት ሌሊቱን ሙሉ ተኝቶ ማደር አይቻለውም። ጾም የትጋት ምንጭ ነው። ሰው በልቶ ትጉ ሊሆን አይችልም። ጾም የአርምሞ እህቷ ናት። አርምሞን ዝም ማለትን፣ መረጋጋትን፣ መስከንን የምታመጣው ጾም የጸሎት እናቷ ናት። ደግሞ የሚጾም ሰው ጸልይ ነው የሚያስብ። አይምሮ የተሳለ ነው። አንደበቱ ስል ነው። ልቡናው የተከናወነ ነው። ሐሳቡ ቅጥ ነው። የእንባ ምንጭ ናት። ሁልጊዜ የሚበላ ሰው ማልቀስ አይችልም። የስጋን ፍትወት በሙሉ ጸጥ ታደርገዋለች። አርፈ ቁጭ በል ትለዋል። በቀን 1 ጊዜ የሚበላ ሰው መልአክ ነው። በቀን 2 ጊዜ የሚበላ ሰው ሰው ነው። በቀን 3 ጊዜ የሚበላ ሰው እንስሳ ነው። ከማይጾም ሰው ሰውነት አጋንንት ይሰበሰባሉ። የተጋድሎ ሁሉ መጀመሪያ ጾም ነው። ጾመ ነቢያትን ስንጾም ነቢያትን እናንተ ጽድቅ ፍለጋ ነው የተራባችሁ ነው። ሐዋርያትን ስንጾም እናንተ ተርባችሁ ያገኘታችሁን ጸጋ እግዚአብሔር ይስጠን ነው። አብይ ጾም ስንጾም ግን እግዚአብሔር ሰው ሆኖ የተራበው ራባችን ነው ማለት ነው። አንተ ለኛ አንድ ብለህ ተራብክ ተብሎ ለዚህ ረሃብ የምናሳየው የፍቅር ምልክት ነው እንጂ አብይ ጾመን የኛ ጾም ያጸድቀናል ማለታችን አይደለም። የእግዚአብሔር ረሃብ ድንቅ ነው። የሀብታም ልጅ ቢርበው እንኳን እንደው ያሳዝናል። እንደው ሁሉ እያለው እንላለን። እግዚአብሔር የተራበው ረሃብ ነው ይሄ ጾም። ሁሉ እያለው የተራቡትን አብልቷቸዋል። ለተጠሙት ውሃ አይደለም ወይንን ያጠጣቸው፣ በኋላ ሲብስ ደሙን ያጠጣ። ይህን የሚያደርግ እሱ ብቻ ነው። እሱ ሲራብ የማይደንቀው ሰው ምን አይነት ጭንቅላት ያለው አይደል? አንዳንድ ጊዜ በጎ እየሆንኩ ለምንድን ነው መራራ ነገር የሚገጥመኝ ልንል እንችላለን። በዝቅተኛ ኑሮም ልንኖር እንችላለን። መከራን በምስጋና መቀበል። ቡና ይጠጣል አይጠጣም፣ አሳ ይበላል አይበላም። ጾሙ በ14 ነው የሚገባ በ15። ቤተ ክርስቲያን የቤት ስራ ውስጥ ናት፣ መከራ ውስጥ ናት። ስደት እየተሰቃየች ነው ያለችው። በብዙ ሰዓት እየተጠበሰች ነው። አይን ያለው ሁሉ በቀይ አይኑ የሚያይ ቤተ ክርስቲያን ነው። እግር ያለው ሁሉ የሚፈጥን እሷን ለማቃጠል ለማጥፋት። ነፍስ መግደል አለ የለም፣ ጥንቆላ የለም፣ መጠን ያጣ ግብረ ሰዶማዊነት የለም፣ ዘረኝነት የለም። ክደት በዝቶ የኢትዮጵያ ምዕመናን በሙሉ ወደ ክደት እየተወሰዱ አይደል? በየሜዳው ሄደው እዚያ የሚዘለው የሚጨፍረው እኮ ከኦርቶዶክስ የወጣ ነው። አላያችሁት? ያ እየተወሰደ እኛ ቡና ይጠጣል አይጠጣም። በዚህ ቤተ ክርስቲያን ላይ መከራ አንሷት ነው ወይ? ሐሳብ እያመጣን መከመር፣ ሐሳብ እየመጣን መከመር። ትልቅ ነገር እያለን፣ ትልልቅ ጉዳይ እያለብን፣ ትልቅ ዓላማ እያለን፣ ትልቅ ጉዞ እያለን ፊታችን ላይ ዘንዶ አፉን ከፍቶ እየጠበቀን በትንንሽ ነገሮች እየተባለን ቤቱን ማቁሰል፣ ቤቱን መፍታት